السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ የተወደዳችሁ የካሊዳ ቤት ቻናል ሰቦቼ እንግዲህ ዛሬ ማሳያችሁ ፌስቡክ እና ሜሴንጀር ነው። ፌስቡክ እና ሜሴንጀር ያው በየጊዜው አንዳንድ ጊዜ አዳዲስ የሆነ ኢንፎርሜሽን ወይም አዳዲስ ህግ ይመጣል ማለት ነው። እና ሜሴንጀር እንግዲህ እንደምታዩት ከዚህ በፊት ከለሩ ሌላ ነበረ። ብዙ ልጆች እንደዚህ ሲሆንባቸው ሜሴንጀራቸው የተጠለፈባቸው ይመስላቸዋል። እንደገና ደግሞ የሌሎችን ደግሞ ሲያዩት ከለሩ ሌላ ይሆንባቸዋል። ይሱን የራሱ የሆነ ህግ አለው። ሜሴንጀርም ገባ ብዬ ላሳያችሁ። ወደ ሜሴንጀር መጀመሪያ ገባ ብዬ ላሳያችሁ። ሜሴንጀር እንደገባችሁት መጀመሪያ በቀይ ያከበብኩበት እዚህ ጋር አካባቢ ፕሮፋይላችሁ ይመጣል። እንዲሁም ደግሞ የሴቲንግ ምልክት ያመጣ ነበረ። አሁን ላይ ተቀይሯን የለም ማለት ነው። ይሄ ምንድነው? የሆነ የራሱ ህግ ማለት ነው። የራሱ ህግ እያሻሻለ ነው ወይ ነው። አሁን ያደረገው ከታች ነው። ከታች እዚህ ጋር 3 ሰረዝ አለ። እዚህ ጋር 3 ሰረዙን አንድ ጊዜ መታ ስታረጉ እንደዚህ ያመጣላችኋል ሴቲንጉን። አሁን ይውላ እዚህ ጋር ያመጣላችኋል ፕሮፋይላችሁን። ቀጥሎ ሴቲንግ አለ። ከዛ እንዳጋጣሚ ደግሞ እናንተ የምትፈልጉት ሰው አድ እናንተ ሳታረጉት ይሱ አድ ብሎ ከደወለባችሁና ከጻፋላችሁ ከዚህ ጋር ነው የምታመጡት። እዚህ ጋር ሜሴጅ ሪኩዌስት ከሚለው ላይ ሶስተኛ ቀይ ያከበብኩበት ላይ እዚህ ጋር ማታስታረጉትኝ እንደዚህ ያመጣላችኋል። ከዛ ቀጥታ እዚህ ካላገኛችሁት ይችን ስፓም የምትለውን ይችን በቀይ ያከበብኩባትን ይችን አንድ ጊዜ ማታስታረጉትኝ በውስጥ የጻፈላችሁን ሰው ታገኙታላችሁ ማለት ነው። እናንተ ጓደኛ ሳታረጉትኝ ይሱ አድ ፍሬንድ ጠይቆ ደወለላችሁ ወይም ከጻፈላችሁ ማለት ነው። እንደውም ደግሞ ሌላ ምንድነው ስለ ሜሴንጀራችሁ ሴቲንግ ማወቅ ከፈለጋችሁ እዚህ ጋር ትመታላችሁ። እዚህ ጋር አንድ ጊዜ ማታስታረጉትኝ እንደዚህ ያመጣላችኋል። ወደ ላይ አንሸራታችሁ የምትፈልጉትን ነገር ማየትና ማስተካከል ትችላላችሁ ማለት ነው። ቀጣይ ምንድነው የምታደርጉትኝ? ወደ ፕላይ ስቶር እዚህ ጋር ትገባላችሁ። እዚህ ፕላይ ስቶር እንደገባችሁት ሰርች ላይ የሚለውን አንድ ጊዜ ማታርጋችሁ ሜሴንጀር ብላችሁ ትጽፋላችሁ። ከዛ እንደዚህ ያመጣላችኋል። ከዛ እንደዚህ አፕዴት ብሎ ከመጣ አንድ ጊዜ ማታ ታረጉትና አፕዴት መሆን አለበት። አፕዴት ሲሆን ከዛ ህጉ የራሱ ይስተካከላል ማለት ነው። አንዳንድ የተዘጋባችሁ አንዳንድ ያልተስተካከለ ነገር ካለ ራሱ ያስተካክላል። ወይም ስደውሉ የማይሰማ ከሆነ ሜሴጅ ቶሎ የማይልክ ከሆነ ቶሎ የማይቀበል ከሆነ አንዳንድ ነገር ይስተካከላችኋል። ኦፕን ሲሆን ሲስተካከል ማለት ነው። ሜሴንጀሩንም ፌስቡክንም እንደዛ አድርጋችሁ ሰርች አድርጋችሁ አፕዴት ከሆነ የሚለው መታ ታርጉትና ከዛ ኦፕን እንድል ታረጉታላችሁ። ከዛ አንዳንድ ነገር በራሱ ይስተካከላችኋል ማለት ነው። በዚያ መልኩ ተጠቀሙበት። ልክ እንደዚህ ኦፕን ሲሆን በጣም ሐሪፍ ነው ማለት ነው። እንደዛ አድርጋችሁ ነው መጠቀም ያለባችሁ።